What's up everybody? እንዴት ናችሁ ያራዳ ልጆች? ሰላም ናችሁ? በቀጣይ ቪዲዮ ከቻሳ ብለናል። እንዴት ናችሁ ያራዳ ልጆች? ያው የበቀደሙ ትንሽ ቪዲዮ መጀመሪያ ኢንትሮ ላይ ችግር ነበረባት። እሱን አስተካክዬ ምናምን መጥቻለሁ እና ይመቻችሁ። በአሁኑ ቪዲዮ ወዝወዝ እንላለን። የትም እንዳትሄዱ፣ ሰብስክራይብ ማድረግ አትርሱ። ይቻማችሁ። አሁን ቀጥታ የምንሄደው ወደ ቪዲዮ ነው። የትም ሄድ አይቻልም። ይቻማችሁ። እስቲ ሰላም። ዛሬ በጫይ ፈርሶ ላይ አብሮ የሚገኘው ቻናል እስቲ እንደዚህ ይቻላል። ረከባር ጀበርሱም ሳክስ አብሮ ማለት ነው። ከባድ ነው። ብቻ የትም እንዳትሄዱ። ቀጣይ ቪዲዮ ተፍታውት ያራዳ ልጆች ኧረ ስማ ብብት ላይ ፀጉር ጭራሽ ሹሩባ ማለት ሪላሽ ያለኝ ረብስዋ ተቆረጭ እንጂ እናት ዘግናኝ ነገር አትስሪ። ተቆረጭ ሰው ታኩሪ ተዘፍኖልሻል። እንግዲህ በበጋ ሶጊው ብራዘር ያሶጊ ያው ሰውዬው በጣም እንትን አለው ማለት ነው። አቅም አለው ግን ያው ሳፖርት የሚያደርገው ሰው ነው ያጣው። እንግዲህ ባላችሁ አቅም አግዙት። ታኩሪ ማስወጋው የሽቶ ፋብሪካ ያው እንግዲህ ያዋሪ ይጫባችሁ ወዞዝ ይሁን እኔ ብቻ ነኝ ነው ሁላችንም የምወደውን ሰው ወድሃለሁ ማለት አልችልም። ዳኒ እኔ የምወደህ ከሆነ እንዴት ነው የምታውቀው? አሰቃይሃለሁ፣ ችግር ውስጥ አስገባሃለሁ፣ አመታሃለሁ። አጭር ኮንክ አጭር መሆንን አስታውሳለሁ። ብር ከሌለ ችጋራም እንደሆንክ እነግርሃለሁ። ላኪን ወድሃለሁ ማለት አልችልም። هذا ችግር ወላ ያን ነው እኔ ማውቀው ኖርማል ፍቅር كده ወድሃለሁ ማለት ነው። ላኪን ወድሃለሁ እኔ ጋር ስድብ ነው። كده ወድሃለሁ ካለኝ هذا አይከብረኝም፣ አይወደኝም። ላኪን ካሰቃየኝ ከሰደበኝ ይወደኛል። كيف كده ለዛ ነው እኔ ሁሌ የቤት የሚያሰቃዩኝ ይወዱኛል ማለት ነው። እንግዲህ ያ እርኩስ ፍሬንዲም እንደዚህ ነው የሚያሰቃይ አሁን ይወዱኛል ማለት ነው። ከዚህ በኋላ ትወዱኛል ምንድነው ግን እኔ አልገባኝም። ምንድነው ቀባጥሩ ነው እንዴ? ሰው ሲያሰቃይ ይወዳል ማለት ነው አይደል? ነው እንደ ሐሳብ ይወዳል እንዴ? አተ እንዳብራሃም ዛራ ወይ ፈልገሽ ነው ሴትዮ ወይ ፈልገሽ ነው ያየ ወይ ሱፍከና ወራ አክብር አውራርዲያ ወይ ቡልጽ አራጣ ባላተኒ ነው ተቀረጠጥከ ወይ ካርኒስቱ የምን ካርኒ ቪአይፒ ነኝ ተጠርቶ እኮ በስነ ስርዓት እኮ ነው ማለት ነው ቪአይፒ ወይ ወይ መራዲዬ አረጣ ወይ እሺ አይ አረልከ ሰው ካርኒስጂ ስራኝ ሴትዮ ቪአይፒ ነው የለኝም ግጥፍ ምናምን አሰፍቼ ያጀብራችሁ እንዴ የታለ ጥልፉ እኮ ካርድ ስጪኛ ገቢያለሽ ወይ ወዲኛ እንዴ ወርድዬ እሽና ናና ፈጥነኝ መረሳ ወዲኛ ና አንተ እየተነሳ እንትን ያትበል ወይ ወይ እሺ እንዳብራሃም ዛሬ ጨርሰን ዘፎን ይጨርስ ነው ምን ነው አግብታታ የለኝም እኔ በስልክ በቴክስት ነው የነገረኝ። የታለ ቴክስት? አይ አረበለ ወጊዶ ነው መራዊ ያው ይሄ በሶሙን ይፋቴ ባለገ ጭራሽ አትገቢ ምናምን በዛ ባስ ጭራሽ ድንኳን ከመስመርሽ ብሬ ድንኳን አጣፋ ድንኳን
ድንኳን ከመስበርሽ ሳያንስሽ ጭራሽ ትወደኛለህ። ሳምንት ይባል አትገቢያት አይደለም በሮብና በአርብ መካከል ባለው ሐሙስ እርጎ መጠጣት ይቻላል። ለምን ምን ችግር አለው? አልጠጣም። አንተ ነው ቁርባኑ የምታረክሰው። እኔ አላልኩም እንዴ? ሐሙስ ይበላል። አንድ ሐሙስ የቀረብኝ እንደው ምን ሆናለሁ? አንድ ሐሙስ በጾም ቀን አርብና ሮብ ብርንዳ ጠጣሉ፣ ሻይ ጠጣሉ። እርጎ መጠጣት ይችላሉ፣ ችግር የለውም። እሺ አትማቱ፣ በቃ አትማቱ፣ አጠጡ፣ በቃ ተውት። ምን አገባኝ? እሺ አትምቱኝ። ኧረ እማማ ዝናሽ አንድ ሐሙስ የቀረኛል አሉ። ግን አይ ቢያንስ ሮብ ማለቴ ገና እስከ ዓርብ ምናምን ይቆያል። ሮብ ኧረ ሺህ ዓመት ያኑሩት እናታችን። በዚሁ አጋጣሚ ሰብስክራይብ ማድረግ አትርሱ። ያረዳልሽ ብዙ እዚህ ያላችሁ ሀሳብ አስተያየታችሁን ከስር እየጻፋችሁ ይመቻችሁ። ወደ ቀጣይ ሄዳ አምሮኛል። ኧረ ወይኔ አይዞሽ። ይቅርታ። ደህና ነሽ? አርፈሻል? ተረጋጊ፣ አይዞሽ። እሺ አመሰግናለሁ። ቀስ ብለሽ ሂጂ። ኧረ ጭራሽ መጣቀስ ጨረስክ? ምን ሆነሽ ነው? ተረጋጊ እንጂ። ምንድን ነው የምረጋጋው? እንዴ ልጅቷ እኮ እርቃ ነው። ጠራርኩላት እንጂ ምን አደረኩ? አይ ምንም ኮሜንት ነበር ረስተኸኝ ነው? እሺ ይቅርታ። ተረጋጊ። ተረጋጊ አትበለኝ። የኔ ፍቅረኛ እንጂ የእሱ አይደለህም እኮ። ሲጀመር እንዲህ ስታደርግ የመጀመሪያ አይደለም። ኧረ ሰው ምን ይለናል? ልቀቀኝ። አንዴ እዚህ ጠብቅኝ። ያለ የምትሄደው እንዴ? የልጅ አመረረ። ይቅርታ። ከዚህ በኋላ ምንም አይነት ይሁን ቀዝቀዝ በል። አልፈልግም። ውሃው ቆይ አንዴ፣ በዚህኛው እንኳን ይትቼሽ ሄዳለሁ። አመረረ መሰለኝ። ተመለስ ቢል አንድ የቀረኝ ነገር ሲጀመር በእኔ እንደማይጨክን ያውቃል። ድሮም አንቺ ክብር የለሽ። ይሄዋ ብዙ የጠማች ሰዎች አሉ። አንቺ አይገባሽ። ቤኒ ይህንን ለማን መንቃት እንደሆነ ገብቶኛል። በእርግጥ ግን ሰው አታቀሳስሩ፣ የምር ሰው አታቀሳስሩ ማለት ሻማር እሱን ለመንካት ነው። አይ ያቺ አንቺ በልጅነታችሁ ከተቀጣችሁት የማትረሱት ቅጣት ምንድን ነው? እያየሁ ምታተብ እያቀርሽው ማነው ቀጪው አልኩት። የተቀጣሽ ማነው ቀጪው? የእንጀራ አባት እስኪ እናንተ ምን አይነት ቅጣት ተቀጣችሁ ታውቃላችሁ? በልጅነታችሁ እማትረሱት እያየሁ ቅጣት አስበዋል። ሰው እያየ ሲቀጣ ባር አዋጃው እየተፍታታችሁ አንድ ብር ግን እረፍ። የሰው ልጅ የማይለወጥበት ነገሮችን አዳምጥ፣ እንዳታሳልፍ። ማንኛውም ሰው አዳምጥ። አንዲት ስራ ስትሰራ ማለት ነው 1 ወር ነው ማየት ያለብህ። በ1 ወር ውስጥ ለውጥ ከሌለው ቀይረህ ቶሎ አምልጠህ ሌላ ቦታ ግባ። ሌላ ስራ ደግሞ ፍጠር። አዳምጥ። እሺ ለምን መሰላችሁ? የሚለውጥህ ከሆነ ያነ ስራ ማለት ነው በ1 ወር ውስጥ ነው ደግሞ ትቀይራለህ። መከረባበት አለብህ። ይሄ ሰርከስ እንደ ሰርከስ ማንኛውንም ስራ ሁሉንም መሞከር አለባችሁ። ይሄኛውን ስራ ብቻ ገትረህ አትያዝ። ያንን ቀይረህ ደግሞ ሌላ ትሰራለህ። ገበሬ ከሆንክ ወደ ንግድ፣ ንግድ ከሆንክ ወደ ግብርና ተንቀሳቀሱ። አንድ ቦታ ላይ ቦሳጥጃ መፈርጠጥ አለብህ። አረ ደንጂ ብራዘር እኔ አሁንሽ አንድ ቦታ ለመቀጠር ራሱ የበለውትን ፍዳ ብታቅ እንደዚህ አይነት ሀሳብ አሰጥም ነበር። እንዴ ጭራሽ ከአንድ ቦታ ወደ አንድ ቦታ እንደ ሰርከስ አይሻልም? እንደቶታ እንዴ ብራዘር ማለት አንዳንድ ምክሮች አሉ። በርግጥ ግን ላይክ የሚጠቅማችሁ ነገር ከሆነ ነው መቀየር ያለባችሁ እንጂ ዝም ብለህ እንደ አልጠቅሰው ላይክ እዛዚህ እንደ ፍሌር እዛዚህ ምትይ ከሆነ አይመጣውም። ብራዘር አንድ ቦታ ላይ ሆነ ነው ላይፍን መቀየር የምችለው። ቁም ነገር አላወራባችሁ ይጫማሱ።
እነዚህ ሁለት ካፕሎች ናቸው አይደል? በላሽ እሺ እኔ ወደ ሌላ ነገር አታርጉብኝ፣ ግን በምን አቋም ነው የምችለው? የምር ሲሪየስ ነው። በምን አቋም ነው የምችለው? ይሄን ያክል በሪ ማዶ 3 በሪ ከነ 5 በግ ኪሎ ራሱ ስንት በረበ ማለት ብቻ እኔ ማለት ለፈጣሪ መቼም ጥሎ አይጥልሽም። እንግዲህ ቻዩ ራስሽ የገባሽበት። እኔ ግን ፈራው። አዋጅው መዛጭ ኔክስት ኧረ አንዳንዴ የፈሩ መቢቴ ማያኒ ዘድበ ፈልግ አይደለም ብራዘር፣ ግን ይሄ አንዳንዴ የምትሰራው ገዘፈኑ ጋር ከራስ ጋር እዛ እኔ ለራሴ መልከኛ ነኝ አይደለም፣ ግን አስቡት እስቲ ያው አሩን ብቻ። ኧረ እባካችሁ ተው፣ ከፈጣሪ ጋር ታነካኩን። በቃ እንዴ ምንድን ነው? አረፍ ግን ማቢዲ መሳልኩ አቀም ማለት ያምራል ማለት ነው። ቤት ውበት የቸኮላን ገባ በኢየሱስ አንተ ደባ ምን አይነት ዘመን ላይ ደረስን? ምን ያጃልኩ ጸብ በለልት ብላ ማለት ግን እቺን ኮንተንት ኮፒ አድርጋት ነው አይቻታል። ይሮታ ግን በጣም ነው የሚመቸኝ ይሄ ልጅ መቢዲ በጣም የምወደው ይበላ ቸኮሌታ ረብስዋ አንዳንድ ልጅ እዋዲ በቻችሁ ሰብስክራይብ ማድረግ አትርሱ። የትም እንዳትሄዱ። ያው ወደ ማገባደጃ እየሄድን ነው። ጫማች አራዳ ልጆች የምንጫወት አሉ። እሺ አልኩ። እሺ ወንድ ልጅ ይሸነፋል፣ ያሸንፋል፣ ተሸነፉ ቅጣት አሉ። እኔ ወገን ናቸው በየሀገር ሰው ብዬ እንደፈቀዳቸው አልኳቸው። የምትኖር አሉ ኮንዶሚኒየም ስንተኛ ላይ አሉ? 4ኛ መስኮቱ ይከፈታል ወይ? የተከፈተ እንደውስ ተው እንጂ እንዳገር ሰው አይደል? ዝለልበት ሊኖር አሪያጊም ግን አንተ ነው መቢዲ እንዴ ሪላሽ አስቧል። ኮንዶሚኒየም ከዛ ዝለልበት ነገሩ እነታቸው ነው። ብዘለራው አዋጭ ነገር ነው ይብቻል። ብቻ እንደ ሀሳብ ዝለልባት። ውድ ፋሚሊዎች የነበረን ቆይታ ይሄን ይመስል ነበር። በጣም እጅግ አድርጌ በጣም አመሰግናችሁ። ያው ሳፖርት አድርጉኝ አራዳ ልጆች። ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እንገናኛለን። ይቻማችሁ። እስከዛ ሰላም ባላችሁበት ሰላምታችሁ ይብዛ። እወዳችኋለሁ።